ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ኪኒውስ ነው። ኪኒውስ ወደ እናንተ የዕለቱን ዜናዎች ከማድረሱ በፊት በቅድሚያ አርዕስተ ዜና። በማሊ የጦር ሰፈርን ለመቆጣጠር በተደረገ ውጊያ በርካቶች መገደላቸው ተነገረ። ዩክሬን በሩሲያ ላይ በፈጸመችው ጥቃት ቢያንስ 13 ሰዎች መገደላቸው ተዘገበ። በኃይለኛ አውሎ ንፋስ ምክንያት ቻይና 1 ሚሊዮን ሰዎች ቤታቸውን ለቀው እንዲወጡ ማድረጓ ተሰማ። ኢራን በሆርሙዝ ወሽመጥ የምትፈጽማቸው ጥቃቶች መቀጠላቸው ተገለጸ። እስራኤል የትራምፕን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጓን ኔታንያሁ ተናገሩ። ወደ ዜናዎቹ አመራን። በማሊ የጦር ሰፈርን ለመቆጣጠር በተደረገ ውጊያ በርካቶች መገደላቸው ተነገረ። እሁድ ዕለት በማሊ የሚገኘው የጦር ሰፈርን ለመቆጣጠር የሞከሩ በርካታ እስላማዊ ተዋጊዎች መገደላቸውን የሀገሪቱ ባለስልጣናት ተናገሩ። ከአልቃይዳ ጋር ግንኙነት ያለው ኑስራት አልኢስላም ወሙስሊሚን የተባለ ጂሃዲስት ቡድን ሳን በተባለ ከተማ ውስጥ የሚገኘው ጦር ሰፈር ላይ ለከፈተው ጥቃት ኃላፊነቱን የወሰደ ሲሆን ስፍራውን እንደተቆጣጠረም ገልጿል። በተመሳሳይ ወታደሮቹ የተገደሉበት የማሊ ጦር በበኩሉ የጦር ሰፈሩን ቁጥጥር ተነጥቋል መባሉን አስተባብሏል። ወታደሮቹ ግን በጊዜያዊነት ማፈግፈጋቸውን አልሸሸገም። ከ10 ዓመታት በፊት በሀገሪቱ ሰሜናዊ ክልል የጂሃዲስቶች ታጣቂዎች እንቅስቃሴ ማየት የጀመረችው ማሊ ከቅርብ ጊዜ ወዲህ የደህንነት ሁኔታዋ እየተባባሰ መምጣቱ ይነገራል። የውርለቱ ጥቃት ንጋት 11 ሰዓት ላይ ተጀምሮ ለ2 ሰዓታት መቆየቱን እማኞች አርኤፍፒ ለተባለው የፈረንሳይ ሬዲዮ ተናግረዋል። በሞተር ሳይክልና በእግር ከመጡ ታጣቂዎች መካከል የተወሰኑት ወደ ጦር ሰፈሩ ለመግባት ወታደራዊ ዩኒፎርም ለብሰው እንደነበረ ተገልጿል። በተደረገው ውጊያ 10 ወታደሮች መገደላቸውንና ታጣቂዎቹ ለተወሰነ ጊዜ ካምፑን ተቆጣጥረው እንደነበረ አጃንስ ፍራንስ ፕሬስ ዘግቧል። ሳን ውስጥ የሚገኘው የ23ኛው ክፍለ ጦር አዛዥ ሌተናል ኮሎኔል ኤል ኦምራኒ የለቀቁት ቪዲዮ ጠላት ተወግዷል፣ ጥቃቱ በስኬት ተቀልብሷል፣ 40 ገደማ አሸባሪዎች ተደምስሰዋል ብለዋል። የሰራዊቱ ወታደሮች የትም እንዳልሄዱና ወታደራዊ ሰፈሩ በጦሩ ቁጥጥር ስር እንደሆነ የተናገሩት አዛዡ ነዋሪዎች ጥንቃቄ እንዲያደርጉም አሳስበዋል። የ23ኛው ክፍለ ጦር ካምፕ ባዶ አይደለም፣ በሰራዊቱ ጥበቃ ስር ይገኛል ሲሉም ተደምጠዋል። ማሊ ከአውሮፓውያኑ 2012 አንስቶ በታጣቂዎች ጥቃት እየተናጠች ሲሆን የአገሪቱ ሰሜናዊና ምስራቃዊ ሰፊ ክፍሎች ከመንግስት ቁጥጥር ውጭ መሆናቸው አይዘነጋም። ወደ ተከታዩ ዜና አመራን። ዩክሬን በሩሲያ ላይ በፈጸመችው ጥቃት ቢያንስ 13 ሰዎች ተገደሉ። ዩክሬን በሩሲያ ግዛት በፈጸመችው የድሮን ጥቃት አንድ ሕፃን ጨምሮ 13 ሰዎች መገደላቸውን የሞስኮ ባለስልጣናት ተናገሩ። እሁድ ምሽት ጀምሮ የተፈጸመው ድብደባ ሞስኮ ዩክሬን ላይ ሙሉ ጦርነት ከከፈተች ወዲህ ሩሲያ ላይ ተሰንዝረው በርካታ ሰዎችን ከገደሉ ጥቃቶች አንዱ ሆኗል። ዩክሬን ከድንበሯ 1100 ኪሎ ሜትር ርቀት ላይ በሚገኘው ኔዝኔካምስክ ከተማ ላይ ፈጽመዋለች ስለተባለው ጥቃት እስካሁን አስተያየት አልሰጠችም። የዩክሬኑ ጦር ኔዝኔካምስክ ከተማ ውስጥ የሚገኘውን ታኔቩ የነዳጅ ማጣሪያን መምታቱን ገልጿል። የዩክሬኑ የመከላከያ ቴክኖሎጂ አምራች ፋየር ፖይንት በበኩሉ ጥቃቱ የተፈጸመው በኩባንያው የተመረቱ AFP-1 ድሮኖች መሆኑን አስታውቋል። ጥቃቱ ከሌሊቱ እስከ ጠዋቱ ድረስ ለሰዓታት የቆየ እንደነበረ የአካባቢው ምንጮች ተናግረዋል። ማህበራዊ ሚዲያ ላይ የተለቀቁትና ትክክለኝነቱ የተረጋገጡት ቪዲዮዎች ጭስና እሳት ወደ ሰማይ ሲወጣ ያሳይተዋል። የአየር ጥቃት ማስጠንቀቂያ ደውል ድምፅም ቪዲዮ ላይ ይሰማል። ሩሲያ የኢንዱስትሪ ተቋማትና የመኖሪያ አካባቢ ኢላማ መደረጋቸውን አረጋግጣለች። የሩሲያ ምርመራ ኮሚቴ ባወጣው መግለጫ በማንኛውም ወታደራዊ ኦፕሬሽን ውስጥ ተሳትፎ የሌላቸው ሰላማዊ ሰዎች ቦታው ላይ ነበሩ ብሏል። ትናንት ሌሊት ከዩክሬን የተላኩ 450 ድሮኖች በሩሲያ አየር መከላከያ ተመተው መውደቃቸውም ተገልጿል። ዩክሬን ከድንበሯ ረጅም ርቀት የሚገኙ የሩሲያ ኢላማዎች ላይ የተሳኩ ጥቃቶች ማድረስ መጀመሯም ተገልጿል። እነዚህ ጥቃቶች ብዙውን ጊዜ ኢላማ የሚያደርጉት መጋዘኖችና የኃይል መሰረተ ልማቶች ሲሆኑ በዚህም ምክንያት የሚገደሉ ሰላማዊ ሰዎች ቁጥርም ጨምሯል። ዩክሬን እነዚህ መሰረተ ልማቶች ሩሲያ ለምታካሄደው ጦርነት የገቢና የሎጂስቲክ አስተዋጽኦ ያደርጋሉ የሚል ክስም ታቀርባለች። ወደ ተከታዩ ዜና አመራን። በኃይለኛ አውሎ ንፋስ ምክንያት ቻይና 1 ሚሊዮን ሰዎች ቤታቸውን ለቀው እንዲወጡ አደረገች። በቻይና የተከሰተው ዶልፊን የተባለ ከባድ አውሎ ንፋስ መሬት መድረሱን ተከትሎ ባለስልጣናት የፋይናንስ ማዕከል የሆነችውን ሻንጋይን ጨምሮ ከሀገሪቱ ምስራቃዊ አካባቢ ከ1 ሚሊዮን በላይ ሰዎች ቤታቸውን ለቀው እንዲወጡ አደረጉ። አውሎ ንፋሱ ከፍተኛ ዝናብ ያስከተለ ሲሆን በተከሰተበት ክልል በሙሉ የትራንስፖርት እንቅስቃሴዎች እንዲቋረጡ አድርጓል። ሰኞ ዕለት ብቻ በሻንጋይ ውስጥ ወደ 1000 የሚጠጉ በረራዎች ተሰርዘዋል።
ባለስልጣናቱ ዶልፊን የተባለው አውሎ ንፋስ ወደ ትሮፒካል አውሎ ንፋስ ዝቅ ስለማለቱ የገለጹ ቢሆንም ወደ ሰሜን አቅጣጫ እየተጓዘ ያለው አውሎ ንፋስ እስከ ረቡዕ ድረስ ኃይለኛ ዝናብ፣ ጎርፍና የመሬት መንሸራተት አደጋ ሊያስከትል እንደሚችል ማስጠንቀቂያ ተሰጥቷል። ቻይናን ከመቱት አውሎ ንፋሶች ሁሉ የጎላ ስለሆነው ዶልፊን አውሎ ንፋስ የሀገሪቱ ባለስልጣናት ቀደም ሲል ከፍተኛ የጥንቃቄ መልእክት አስተላልፈውም ነበር። እሁድ ዕለት ከሰዓት በኋላ በዜጂያንግ ከተማ ዩሃን ላይ ለመጀመሪያ ጊዜ ሲከሰት የንፋሱ ፍጥነት በሰዓት 150 ኪሎ ሜትር እንደነበረ የሜትሮሎጂ ባለስልጣናት አስታውቀዋል። ሰኞ ዕለት ደግሞ በሻንዶንግ፣ ሄናን፣ ሁቤይ፣ አንሁይ፣ ጂያንግ፣ ጄጂያንግ ግዛቶችና በሻንጋይ ከተማ ከፍተኛ ዝናብን እንደሚዘንብ ተተንብዮ ነበር። መንግስት ህዝቡ ከቤት ውጭ ከሚደረጉ እንቅስቃሴዎች እንዲቆጠብ ሲያሳስቡ በርካታ የቱሪስት መስህቦች ዝግ ሆነው እንዲቆዩ መወሰኑ ታውቋል። ወደ ተከታዩ ዜና አመራን። ኢራን በሆርሙዝ ወሽመጥ የምትፈጽማቸው ጥቃቶች መቀጠላቸው ተገለጸ። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታወቀ። በሆርሙዝ ወሽመጥ የሚንቀሳቀሱ የንግድ መርከቦች ላይ የሚደረጉ ጥቃቶች በመቀጠላቸው በመካከለኛው ምስራቅ ያለው የስጋት መጠን ከባድ እንደሆነ መቀጠሉን ድርጅቱ አስታውቋል። ድርጅቱ እንደገለጸው ባለፈው ቅዳሜ አንድ የተባበሩት አረብ ኤሚሬትስ የነዳጅ መርከብ በውሃ መተላለፊያው ላይ ኢላማ የተደረገ ሲሆን በወሽመጡ በኩል የሚደረገው የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል ብሏል። ለልየታ የሚደረጉ የራዲዮ ግንኙነት ማድረግ፣ ድሮኖች ማብረርና የንግድ መርከቦችን ኢላማ ያደረገ ክትትልን ጨምሮ የአብዮታዊ ዘብ ጥቃቶችና የትንኮሳ እርምጃዎች ቀጥለዋል ሲል ድርጅቱ ባወጣው የቅርብ ጊዜ ወርሃዊ ሪፖርት ገልጿል። ሪፖርቱ አክሎ እነዚህ ድርጊቶች ኢራን ቁልፍ በሆኑ የባህር ላይ ማጓጓዣ መስመሮች ላይ ያላትን ተጽዕኖ የማጠናከርና በመስመሮቹ የሚተላለፉ መርከቦች ላይ ግፊት የማድረግ ፍላጎት እንዳላት የሚያመላክቱ ሆነው ቀጥለዋልም ብሏል። በመርከቦቹ አቅራቢያ የሚደረጉ የሚሳኤል ጥቃቶችና ፍንዳታዎችን ጨምሮ ቀጥተኛ ወታደራዊ እንቅስቃሴዎች ወደ ኦማን በሚወስዱ ደቡባዊ መስመሮች ላይ መቀጠላቸውን ጠቅሷል። የብሪታንያ የባህር ላይ ንግድ ሥራ ድርጅት ያልተመዘገቡና ያልፈነዱ ፈንጂዎች የሚያደርሷቸው አደጋዎችን በሆርሙዝ ወሽመጥ ሊቀጥሉ እንደሚችሉ አስጠንቅቋል። ወደ ተከታዩ ዜና አመራን። እስራኤል የትራምፕን ባለ 15 ነጥብ የጋዛ ሰላም ዕቅድ ውድቅ ማድረጓን ኔታንያሁ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም ዕቅድን ውድቅ ማድረጋቸውን ገለጹ። ኔታንያሁ የሰላም ዕቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት የሚል ነው። የትራምፕ የሰላም ቦርድ ባለፈው ወር ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መደረሱን ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎችን የሚያስረክበው እስራኤል ማንኛውም ጥቃቶችን ስታቆምና ወታደሮቿን ከጋዛ ስታስወጣ መሆኑን ተናግሯል። እስራኤል በጥቅምት ወር የመጀመሪያው የተኩስ አቁም ከተደረገ በኋላ በጋዛ ጥቃት መፈጸሟን ቀጥላለች። ኔታንያሁ እሁድ ዕለት ለተሰበሰቡት ካቢኔያቸው እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለች ብለው ተናግረዋል። የእስራኤል ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ከጋዛ አይወጣም፣ እንዲሁም በዜጎቻችንና በወታደሮቻችን ላይ የሚቃጣን ማንኛውም ስጋት ይቀለብሳል ሲሉ ተናግረዋል። እሁድ ዕለት የሐማስ ባለስልጣናት ለቢቢሲ በሰጡት ምላሽ ቡድኑ ለስምምነቱ ያለውን ቁርጠኝነት እንደገና ያረጋግጣል፣ እንዲሁም የባለ 15 ነጥብ ዕቅዱን ተግባራዊ ለማድረግ በቁም ነገርና በኃላፊነት ስሜት ለመሳተፍ ዝግጁ ነው ብለዋል። በተጨማሪም አደራዳሪዎች ስምምነቱን ሁሉም አካላት ተግባራዊ ማድረጋቸውን እንዲያረጋግጡ ጥሪ አቅርበዋል። እስራኤል ዕቅዱን ውድቅ ማድረጓን መስከረም ወር ላይ ትራምፕ ያቀረቡት የጋዛ ዕቅድ ችግር እንደገጠመው ማሳያ ተደርጎ ተቆጥሯል። ዕቅዱ የሰላም ቦርድ መመስረትን፣ የሐማስ ትጥቅ መፍታትን፣ የእስራኤል ወታደሮች ከጋዛ መውጣትንና የጋዛን መልሶ ግንባታ የያዘ ነው። የኔታንያሁ አቋም ብዙዎችን ያስገረመ አልነበረም። ነገር ግን ይህንን አቋማቸውን ለማሳወቅ ትንሽ ጊዜ ወስደዋል ተብሏል። የእስራኤሉ ጠቅላይ ሚኒስትር በትራምፕ ዕቅድ ደስተኛ አለመሆናቸው በግልጽ የሚታወቅ ነው። ነገር ግን በተመሳሳይ ጊዜ የቅርብ አጋራቸውን ማስቆጣት አለመፈለጋቸው አቋማቸውን ለማዘግየታቸው እንደ ምክንያት ከተጠቀሱት ነገሮች መካከል አንዱ ነው ተብሏል። ትራምፕ ዘላቂ ሰላምና ደህንነት ለማምጣት ትልቅ እርምጃ ብለው የጠሩትን ነገር ካሳወቁ ከአንድ ሳምንት በላይ ሆኗቸዋል። ሐማስ ትጥቅ ለመፍታት የተስማማው ለመጀመሪያ ጊዜ ሲሆን እንደ ቅድመ ሁኔታ ያስቀመጠው ደግሞ እስራኤል ጦሯን ከጋዛ ማስወጣት እንዳለባት ነው። እሁድ ዕለት ኔታንያሁ እርሳቸው በስልጣን ላይ ያሉ ይህ እንደማይሆን ለማሳየት ቆርጠው የተነሱ አስመስሏቸዋል። ሐማስ መጀመሪያ ትጥቅ መፍታት እንዳለበት የተናገሩት ጠቅላይ ሚኒስትሩ
የይስሙላ ትጥቅ መፍታት ሊሆን እንደማይችልም ተናግረዋል። ኔትንያሁ ከአሜሪካ ባለስልጣናት ጋር ወደፊት እንዴት መቀጠል እንደሚቻል እየተወያዩ መሆናቸውን ተናግረዋል። ሐሳቦች አሏቸው። አንዳንዶቹ ተቀባይነት ያላቸው ሲሆኑ ሌሎቹ ደግሞ ቅቡልነት የሌላቸው ናቸው። እናም በእነዚህ ጉዳዮች ላይ እንዴት አቋም መያዝ እንዳለብን እናውቃለንም ሲሉ ተደምጠዋል። ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን።